ሁሉም ሰው በራሱ ርዕስ የተጻፈ መጽሐፍ አለው። የገጻችንን ብዛት ግን የት ጋር እንደሚያቆም ማናችንም አናውቅም። እና ደግሞ የህይወታችን መጽሐፍ ውስጥ እያንዳንዱ ገጾች ላይ የተጻፈው ነገር ይለያያል። የደስታ፣ የሐዘን፣ የመሳቅ፣ የማልቀስ፣ የማግኘት፣ የማጣት፣ የመውደድ፣ የመጥላት፣ የመውደቅ፣ የመነሳት፣ የጠብ፣ የመታረቅ፣ የመሄድ፣ የመምጣት፣ የፈታ፣ የድብርት፣ የማትረፍ፣ የማክሰር፣ የመውደቅ፣ የስኬት፣ ብቻ ብዙ የህይወት ውጣ ውረዶች በየገጾቹ ውስጥ ተጽፈውበታል። እናም በመኖር ሂደት ውስጥ ድንገት አንዱ ገጽ ሊበላሽብህ አሊያም እንደጠበቀው ሆኖ ላታገኙ ትችላለህ። ነገር ግን ያ ሆነ ብለህ ቶሎ ብለህ ተስፋ መቁረጥ የለብህም። ይልቅ በትዕግስት ለፍና ቀጣዩን ገጽ ለመግለጥ ሞክር። ማን ያውቃል፣ አዲስ የምትገልጠው የህይወት ገጽ የተሻለና አንተ የምትፈልገው አይነት ሆኖ ያለፈን መጥፎ ገጽ ቢያስረሳህስ? አየህ፣ ህይወት ይቀጥላል። ስለዚህ አንድ ገጽ ተበላሸ ብለህ አትቁም። አንተ ገልጠህ ያላየሃቸው ብዙ